ኦኬ ቤተሰብ ዛሬ ማሳያችሁ ሲሙሌሽን ሶፍትዌር በመጠቀም ወር ፓኬት ርዕስ በመጠቀም ሁለት ኮምፒውተሮቹን አይፒ አድረስ ሰጥተን እንዴት ማገናኘት እንችላለን የሚለውን ነው። ተከታተሉ። ዜን ፓኬት ርዕስ ከጫንን በኋላ እንከፍታለን። እሺ እየተሰራ ስለሆነ ወደዚህ ላስጠጋውና ከእንደገና እንስራው። እሺ ወደ ታች በመምጣት ከዚህ ሊስት ዲቫይስ ከእኔ ዲቫይሶች ውስጥ ሁለት ኮምፒውተር እናሳለን። ሁለት ኮምፒውተር ዜን ሚዲያ ታይፕ እዚህ ጋር አለ። ኪካው ታይፖቹ የትኛው ነው የምንመርጠው? ክሮስኦቨር እና ስትሬት አለ። ሁለቱም ላፕቶፕ ስለሆኑ ሲሚላር ዲቫይስ ስለሆኑ ክሮስ ኦቨር እንምረጥ። ከዛ ፓስዋርድ ዜን ሁለተኛ ፒሲ ፓስዋርድ ከዛ አንደኛው መክፈት ዴስክቶፕ ዜን ጊቭ አይፒ አድሬስ 10.10.10.1 ክላስ ኢ ኔትወርክ። ኦኬ ሁለተኛ ፒሲ ጋር መምጣት ዴስክቶፕ አይፒ አድሬስ 10.10.10.2 ኦኬ በቀላሉ ጨረስን ማለት ነው። ሜሴጅ ከአንደኛው ፒሲ ወደ ፒሲ 2 ሳክሰስፉል ቼክ አድርገናል ማለት ነው። ካልሆነ ደግሞ ፊዚካሊ ቢሆን እንዴት ነው ቼክ የምናደርገው የሚለውን ለማየት ኮምፒውተሩ ጋር እንሄድና ኮማንድ ፕሮምፕት ዜን ፒንግ 10.10.10.1 በቀላሉ ኮኔክትድ መሆናቸውን በዚህ ቼክ ማድረግ እንችላለን። sent for received for loss 0 or 0% loss. thank you። በቀጣይ ከቤዚክ እስከ አድቫንስድ እንቀጥላለን ማለት ነው። እሺ እናመሰግናለን።